ሰላም ሰላም። እንግዲህ ዛሬ ደግሞ ስለ ኤዲቲንግ ነው የምንነጋገረው። ኤዲቲንግ በምን አይነት መልኩ ይሰራል የሚለውን ወሳኝ የሆነ ነጥብ ይዤላችሁ መጥቻለሁ። ከዚህ መካከል ለምሳሌ ከት አውት ማውጣት ሊሆን ይችላል፣ ሳውንድ አፌክት፣ ቪዲዮ አፌክት የመሳሰሉ ነገሮችን እናስገባለን። እነዚህ እንዴት እናስገባለን የሚለው በቅደም ተከተል የምናይ ይሆናል። አብራችሁን ቆዩ። ይህን ቪዲዮ ስትጀምሩት ሁሌም እንደምንለው ላይክ፣ ሳብስክራይብ እንዳይረሳ ነው። በካፕከት ነው ቀጥታ የምንሰራው። ካፕከትን ተጠቅመን እንዴት አድርገን ሰክሰስፉል የሆነ ቪዲዮ እንሰራለን። በስልካችሁና በስልካችሁ ብቻ የምትጠቀሙበት ቀላል ቱል ነው ይዘንላችሁ የመጣን። ወደ ወሳኙ የቪዲዮ አካል አልፈናል። እስከ መጨረሻ ተከታተሉን። እንግዲህ ቀደም ብዬ እንደነገርኳችሁ በካፕከት በስልክ ቪዲዮ ኤዲቲንግ ቱቶሪያል ሙሉ በሙሉ የምንጠቀምባቸው ቱሎችን እንዲሁ ልግለጽላችሁ። 12 የሚሆኑ ቱሎች ናቸው። አንደኛ ድምጽ መጨመር ነው። ሁለተኛ አጀስት ማስተካከል በምንፈልገው ልክ ማለት ነው። ሶስተኛ ፊልተር ማስተካከል ይኖርብናል። አራተኛ ባክግራውንድ፣ ስድስተኛ አድ ኦቨር ላይ ማስገባት፣ ሰባተኛ ሳውንድ አፌክት፣ ስምንተኛ ቪዲዮ አፌክት፣ ዘጠነኛ ትራንስሌት መምረጥና መክተት ይኖርብናል። አስረኛ ቴክስት መጻፍም ሆነ የተጻፉትን እዚሁ ካፕከት ውስጥ በመግባት መስራት እንችላለን ማለት ነው። 11ኛው ቆርጦ ማውጣት። ስለዚህ እነዚህን ሁሉ ቱሎች ቀለል ባለና ጥር ባለ መልኩ ስለማሳያችሁ መጨረሻው ተከታተሉኝ። ካፕከትን ያላወረዳችሁ በጉግል ፕላይ ማውረድ ትችላላችሁ። ያወረዳችሁ ደግሞ ስልካችሁ ውስጥ በመግባት እንዲሁ ካፕከትን ትከፍታላችሁ ማለት ነው። ካፕከት ስትከፍቱት እንደዛ አይነት ኢንተርፌስ ይሰጣችኋል። ከላይ ኒው ፕሮጀክት የሚለውን በመጫን አንዴ ወደ ፋይላችን ያስገባናል ማለት ነው። ከፋይላችን ውስጥ ለምሳሌ ማስገባት የፈለኩት ይህንን ቪዲዮ ነው። አንድ ዜ ማርክ አደርግና አድለዋለሁ። ከታች በምታዩት መልኩ ይገባል። ይህ ከገባልን በኋላ ቀጥታ ለምሳሌ ይህንን ማርክ ካደረኩ በኋላ በምታዩት መልኩ ቮሊዩም የሚለው ከታች አለ። ይህን ቮሊዩም በመጫን ለምሳሌ ወደዚህ ማምጣት እስከዚህ አድርገን ብንለቀው ድምፁ ስለሚረብሽ ነው። መጠን አድርገን እንደዚህ እንለቀዋለን። እንግዲህ ዛሬ ደግሞ ስለ ኤዲቲንግ ነው። በምታዩት መልኩ እያጫወተልን ይገኛል። በጣም ብጨምረው ድምፁ እንዳይረብሽ ስለፈለኩ ነው። በዚህ መልኩ ድምፁን አጠቃላይ የቪዲዮአችን ድምፅ እናስተካክላለን። ከዚህ በመቀጠል ወደ ሁለተኛው ስነድ አጀስትመንት ነው። አጀስትመንትን የት እናገኛለን ካላችሁኝ በምታዩት መልኩ እዚህ ጋር እነዚህ ቱሎች ውስጥ አጀስት ምትል እዚህ ከታች ትታያችኋለች። እሷን አንዴ ክሊክ አደርጋታለሁ። ክሊክ ካደረኩ በኋላ ከላይ አጀስት ምትለዋ ላይ ከታች አጀስት ከሚለው ስር ብራይትነስ፣ ኮንትራስት፣ ሳቹሬሽን እያለ ብዙ ቱሎቹን ይዘረዝራል። ወደዚህ እንደምታዩዋቸው ብዙ ናቸው። ከነዚህ ውስጥ እየገባን ለምሳሌ እንዴት እናስተካክላለን የሚለውን በምሳሌ ላሳያችሁ። እዚህ ብራይትነስ ገባሁ። ብራይትነስ ከገባው በኋላ ከታች ወደዚህ ሳመጣው እዩት፣ ፈካ ይልልኛል። ደስ የሚል ከለር ይሰጣል። ብራይትነሱን ይጨምረዋል። እንዲህ ካደረኩት ደግሞ ይጠቁራል። ለምሳሌ አሁን እኔ 10 ጋር ባደርገው እንደዚህ 10 ጋር አድርጌ ተውሁት። እዚሁ ጋር እንዳለን ደግሞ ኮንትራስቱን አሁንም መጨመር ብንፈልግ ወደዚህ እያደረግን በምታዩት መልኩ ማስተካከል እንችላለን ማለት ነው። እኔ ግን እንዳለ ኮንትራስቱ እንደዚሁ እንዲቀመጥ ስለፈለኩ 0 ላይ ትቸዋለሁ። ሳቹሬሽን አለ። በመቀጠል ሳቹሬሽኑ ለምሳሌ ትንሽ መጨመር ብፈልግ እንዲጨምረዋለሁ፣ መቀነስም ብፈልግ በዚህ መልኩ ማለት ነው። ስለዚህ አሁን እኔ ልክ ሳቹሬሽን ቀንሼ ወደ 9 አካባቢ አድርጌዋለሁ። እንዲህ ካደረኩ በኋላ አጀስትመንቱን አስተካክዬ እንደጨረስኩ ከአጀስትመንቱ ጎን ፊልተር ሚላለ ፊልተር ምትለዋን አንዴ በመንካት ደግሞ ፊልተሬን አስተካክላለሁ ማለት ነው። ፊልተር ውስጥ ደግሞ ኒው፣ ላይቭ፣ ላንድስኬፕ፣ ሙቪ ሚሉ የተዘረዘሩ እነዚህ ከላይ የምታዩዋቸው ብዙ ቱሎች አሉ። እነዚህ ላይ ለምሳሌ ላይቭ ብፈልግ የላይቭን ላይት አጠቃላይ ይሄን ሳደርገው በዚህ መልኩ ይቀይርልኛል። ሰርች አድርጎ ትንሽ ሰርች ሲያደርግ የተወሰነ ይቆያል። ስልካችሁ ቢዚ ሚሆን ከሆነ የተወሰነ ይቆያል፣ አለበለዚያ ወዲያው ያስገባላችኋል። ለምሳሌ አሁን ይሄን ማድረግ ብፈልግ ወዲያው አስገብቶልኛል ከታች። በዚህ መልኩ ማስገባት ትችላላችሁ። ላንድስኬፕ እንደዚህ ደግሞ በምታዩት መልኩ ይቀይርልኛል ማለት ነው።
ላይፍ ላይ ታን የምትለዋን ሳደርጋት ይኸው ፈካ ያለ ደስ የሚል የቪዲዮአችን ይዘት እንዲያምር አድርጎ ሰጥቶኛል። ስለዚህ ከነዚህ ውስጥ እንደዚህ እየመረጣችሁ የምትፈልጉትን አንድ ጊዜ ክሊክ በማድረግ ወደ ቪዲዮአችሁ ይገባላችኋል ማለት ነው። ስለዚህ 2-3 ነገሮችን ጨርሰናል። የመጀመሪያ ድምጽ መጨመር መቀነስ፣ አሁን ደግሞ ብለር እንዴት እንደምናስገባ እናያለን። ሶስተኛ ፊልተር አስፔክት ሬሾ እዚህ ጋር ወደ ጎን በማድረግ እዚህ በምታዩት አስፔክት ሬሾ የምትለዋን አንዴ ስነካት ኦሪጂናል ይላል 9:16 የቲክቶክ 16:9 የዩቲዩብ 1 ኢንስታግራም እያለ ይዘረዝርልናል። እዚህ ጋር ምንፈልገውን እንመርጣለን። ለምሳሌ የቲክቶክ ማድረግ ብንፈልግ እቺ የቲክቶክ ስነካት በምታዩት መልኩ ቪዲዮአችን የቲክቶክ ኢንተርፌስ ይዞልናል ስልካችን ጋር። ከላይና ከታች ደግሞ ጥቁር ሆኖ ይታያል። ይህንን በምን መልኩ እናስተካክላለን የሚለውን ስንገባ ባክግራውንድ የሚለውን ከታች እንነካዋለን። አንዴ ብለር የምትለዋን እዚሁ ጋር እንጨምራትና እነዚህ ብለር የሚሉት የተዘረዘሩ ይጡልናል። አንዱን በመጫን ከላይ ልክ ጥቁር ሆኖ ከሚታይ እንደዚህ ብለር ሲሆን ያምራል። እንደዚህ አድርገን ማስተካከል እንችላለን ማለት ነው። አሁን ይሄን ካደረግን በኋላ ማጫወት እንችላለን። ኤዲቲንግ በምን አይነት መልኩ ይሰራል የሚለውን ወሳኝ በዚህ መልኩ ካስተካከልን በኋላ ቀጥታ ቪዲዮአችን ኤዲት አድርገን እንደጨረስን ያው ኤክስፖርት ነው የምንለው የቲክቶክ ከሆነ፣ ግን እኔ የዩቲዩብ እየሰራሁ ስለሆነ ይህንን እመልሰዋለሁ ወደ ነበረበት። አንደኛ ከላይ እቺ የዞረችዋ ወደ ግራ የዞረችዋን ቀስት ደጋግሜ በመንካት ወደ ነበርኩበት 2 ሆነ 3 ነክቼ ወደ ነበርኩበት እመልሳለሁ። አለበለዚያ ደግሞ አስፔክት ሬሾ ጋር በመግባት እንዲሁ ዩቲዩብ ሳረገው መልሶ ቲክቶክ የነበረውን ይኸው በምታዩት መልኩ ዩቲዩብ ስነካው ይመልስልናል። በዚህ መልኩ ማስተካከል እንችላለን። ብለሩም በዚህ መልኩ ካስተካከልን ወደ ባክግራውንድ የማስተካከል ስራ ነው ምንድ። ባክግራውንዱ እንዴት እናስተካክላለን? እዚሁ ጋር ባክግራውንድ ነካለሁ። እዚሁ ከለር እንደነካሁ የምፈልገውን ከነዚህ ከለሮች መቀየር እችላለሁ። ብዙ አይነት ፊልተር አለው። ስለዚህ ሰፋ ባለ ቪዲዮ በሌላ ቪዲዮ መጣለሁ። በቀጣይ አድ ኦቨርላይን እንመለከታለን። ኦቨርላይ የምትለዋ ከታች እንደዚህ እናደርግና አድ ኦቨርላይ የምትለዋን ደግመን እነካታለን። የምንፈልገውን ማስገባት ለምሳሌ ወደ ፋይላችን አምጥቶናል። ሌላ ቪዲዮ መክተት ብፈልግ ሌላ ቪዲዮ መጫን እችላለሁ ማለት ነው። ለምሳሌ ይህን ቪዲዮ መጫን ብፈልግ እዚህ ጋር እንደዚህ አደርግና እጭነዋለሁ። ይኸው በምታዩት ጭኖታል። እንደዚህ ይሄንን ይስበዋለሁ። ቦታም እንዲሁ ማንሸራሸር እችላለሁ ወደ ታች ወደ ላይ በምታዩት መልኩ አስገብቶልኛል። ስለዚህ ሪአክሽን ቪዲዮ የምትሰሩ በተለይ እንደዚህ ከጎን አድርጋችሁ የእናንተን ቪዲዮ በጎን የሌሎቹን ቪዲዮ በጎን አድርጋችሁ መስራት ትችላላችሁ። እኔ ለምሳሌ ለማሳየት ያክል ስለሆነ ስለማልፈልገው ከላይ ኤክሷን በመንካት ሌላ ቪዲዮ መክተት ብፈልግ ለምሳሌ በምታዩት መልኩ እንግዲህ የሳብስክራይብ በተኗን ተጭኜ ሰርች አድርጓ አምጥቶልኛል። እቺን አድ አደርጋታለሁ። እቺ የሳብስክራይብ በተን በዚህ መልኩ ሳይዟን ማሳነስም ቦታዋን ወደ ምፈልገው ቦታ ማንቀሳቀስና ማስቀመጥ እችላለሁ። ይህንን ልክ ቀጥታ የሳብስክራይብ በተኗን እንዲጫወትልኝ ብፈልግ በዚህ መልኩ ስነካው እዩት። እንግዲህ ዛሬ ደግሞ ስለ ኤዲቲንግ በምታዩት መልኩ አስገብቶልናል። አሁን እኔ ይህንን ማውጣትም ማስገባትም እችላለሁ ማለት ነው። ማስወጣት ብፈልግ ኤክሷን ነክቼ ከዚህ ሳጠፋው በምታዩት መልኩ ከታች ታይም ላይኑ ላይ አጥፍቶልኛል ማለት ነው። እስካሁን ድረስ ላይክ ሳታደርጉ የምትከታተሉ ቤተሰቦቻችን ካላችሁ ላይክ እንዳትረሱ ነው የምናሳስባችሁ። እንዲሁም ሳብስክራይብ ይጨመር። በመቀጠል ሳውንድ አፌክት እንዴት ይገባል ወደሚለው ስንሄድ እዚሁ ቪዲዮ ላይ ያስገባኋቸው አሉ። እሱን በማጫወት ነው ማሳያችሁና እዚሁ ጋር እየሰራሁ ነው ማሳያችሁ። ተከታተሉኝ። ኤዲቲንግ
በምን አይነት መልኩ ይሰራል የሚለውን ወሳኝ የሆነ ነጥብ ይዤላችሁ መጥቻለሁ። ከዚህ መካከል ለምሳሌ ከት አውት ማውጣት ሊሆን ይችላል፣ ሳውንድ አፌክት፣ ቪዲዮ አፌክት የመሳሰሉ ነገሮችን እናስገባለን። እነዚህ እንዴት እናስገባለን የሚለውን በቅደም ተከተል የምናይ ይሆናል። አብራችሁን ቆዩ። ይህን ቪዲዮ ስትጀምሩት ሁሌም እንደምንለው ላይክ፣ ሳብስክራይብ እንዳይረሳ ነው። ወደ ወሳኙ የቪዲዮ አካል አልፈናል። እንግዲህ በምትመለከቱት መልኩ ይሄ ቪዲዮ እንዴት ሳውንድ ገብቷል፣ ትራንስሌት ላይቶች እንዴት ገብተዋል እና ደግሞ ቴክስት አስገብተን ከድምጽ ጋር እንዴት ተቀናብሯል የሚለውን ነው የሚያሳየን። እነዚህን እንዴት እናስገባቸዋለን አሁን ቀጥታ እየሰራን ደግሞ እናየዋለን ማለት ነው። ሳውንድ አፌክት ልናስገባ ነው። አውዲዮ የምትለዋን ከታች አንዴ እንጫናታለን። እዚህ ጋር ለምሳሌ ማስገባት የምፈልገውን ቦታ ለመቁረጥ ብፈልግ አንድ ጊዜ ቪዲዮን ክሊክ ሳደርገው ከታች ስፕሊት የምትለዋን እንደዚህ ነካትና እስከምፈልገው ቦታ ልክ እንደ ቪዲዮአችን ንግግርና የቪዲዮአችን ሁኔታ ይወስነዋል። ይህን በማመዛዘን ነው የምታስገቡ። ለምሳሌ እኔ እናንተን ለማሳየት ነው። እዚህ ጋር ስፕሊት አደረኩትና ከመሃል ላይ እቺ ልክ ማርክ ሆኖ የተቀመጠውን ቦታ ላይ ማስገባት ብፈልግ እዚህ ጋር ሳውንድ የሚለውን እዚህ ጋር ነካለሁ። ሳውንድ ኤፌክስን አንዴ ክሊክ አደርጋታለሁ። ከዚያ እዚህ ጋር ልክ ቀጥታ ሳውንድ ይሰጠኛል። በምታዩት መልኩ በቀኝ በኩል ያለውን ፕላስ ምልክት እጫነዋለሁ። ይህን የፕላስ ምልክት እንደተጫንኩ ቀጥታ ቮሊዩሙን እዚህ ጋር ስፕሊት የምታደርገዋ የነበረችበት ቦታ ላይ ያስቀምጥልኛል። ድምፁን መጨመርና መቀነስ እችላለሁ። 100 ማድረስም እችላለሁ፣ 50 ማድረስ እችላለሁ። እንዲሁም መቀነስ ድምፅ እንዳይረብሽ፣ ለምሳሌ እንዳይረብሽ እንዲያደረኩት እኔ በምታዩት መልኩ አስገብቶልናል። ይህን ካስገባን በኋላ ወደ ኋላ ብለን እናዳምጠው። በምታዩት መልኩ ድምፁን አስገብቶልናል። ስለዚህ ከዚህ ወደዚህ ያለው አያስፈልግም ብል ወደፊት ያለውን የሳውንድ አፌክት ማርክ አድርጎልናል። እዚህ ጋር ዲሌት እንለዋለን። ከታች በምታዩት መልኩ ጠፍቶልናል ማለት ነው። እዚሁ ጋር ትራንስሌት ማስገባት ብፈልግ ምንድነው ማደርገው? ላይ ቪዲዮውን አንድ ጊዜ ቆረጥኩት። ቅድም የተቆረጠው አለልን እዚህ ጋር እሱን አንዴ እንጫነዋለን። ስንጫነው በዚህ መልኩ ወደ ትራንስሌት ይወስደናል። ስለዚህ ኦቨርላይ ማድረግ ብንፈልግም እዚሁ ጋር ይታያችኋል። ኒው ኦቨርላይ ላይት ካሜራ ብለር ይለናል። ከነዚህ መርጠን ነው የምንጠቀመው። ለምሳሌ እኔ ላይት ማስገባት ብፈልግ እዚህ ጋር ላይት የምትለዋን አንዴ ጫናታለሁ። በዚህ መልኩ ሲያመጣልን እንግዲህ በምታዩት መልኩ ገብቶልናል። ድምፁና ላይቱ ተመሳስሎልናል። በዚህ መልኩ ትራንስሌት ላይት የቪዲዮ አፌክት ይገባልናል። እንዲሁም ደግሞ ሳውንድ አፌክት አስገብተናል ማለት ነው። አሁን ቪዲዮ አፌክት ወደ ማስገባት እንሄዳለን ማለት ነው። አሁንም ኤት ጋር ሳለድ እዚቹ ጋር ካለኋት ላይ አንዴ ክሊክ አደርጋታለሁ። ይችን ኤዲት የምትለዋን የመቀስ ምልክት አንዴ ስጫናት ማርክ ያደርግልኛል ቪዲዮዬን። አኒሜሽን የሚል አለ ከታች አኒሜሽን እንጫናለን። አንዴ እዩት። እነዚህን እያደረግን እየቀያየርን ሶስቱ ከላይ መምረጥ እንችላለን። ለምሳሌ ይህን ላርገው የሚለው ጋር ገባና ለምሳሌ ይህን ማድረግ ብፈልግ እዩት። በምታዩት መልኩ ያስገባልናል፣ አስገብቶልናል። አሁን ይችን ራይቷን እነካና ወጣለሁ። አሁን እስኪ እንዴት እናስገባለን የሚለው በቅደም ተከተል የምናያችሁ ቆዩት። በምታዩት መልኩ ገብቶልናል ማለት ነው። እናስገባለን የሚለው በቅደም ተከተል የምናይ ይሄ ለምሳሌ እዩት። ፍሌሽ ሳውንድ የሚል አለ እዚህ ጋር አድ ብለው እዚህ ጋር ይገባልናል። እዩት እንግዲህ አያችሁት። አሁን ቀጥታ ገብቶልናል። ልክ ማርክ ከሆነ በኋላ እዚች ጋር ያለችዋን ስፕሊት እንልና አንቆርጣታለን። ታችኛው ታይም ላይን ነው እንግዲህ ማርክ የሆነልን። ስፕሊት የምትለዋን በመንካት ወደፊት ያለውን እንደልተዋለን። ድሌቷን በመጫን ከልተነዋል። አሁን እስቲ እናዳምጠው። ጀምሩት እንደምንለው ላይክ ሳብስክራይብ በምታዩት መልኩ ገብቶልናል። አሁን እስኪ ወደ ኋላ ብለን ሌሎቹን ሁሉ እያጫወትን እናያቸው። እንዴት እናስገባለን የሚለው በቀጥታ
ቪዲዮ ስትጀምሩት እንደምንለው ላይክ ሰብስክራይብ እንዳይረሳ ነው። በካፕከት ነው ቀጥታ የምንሰራው። ካፕከትን ተጠቅመን እንዴት አድርገን ሰክሰስፉል የሆነ ቪዲዮ እንሰራለን። ስልካችሁና በስልካችሁ በምታዩት መልኩ ስራችንን እንግዲህ እያስገባን ነው። ነገር ይዛችኋል ብዬ አስባለሁ። በመቀጠል ምንድነው የሚቀረን? ቆርጠን ለማስወገድ እንዴት እናደርጋለን ወደሚለው ስንሄድ እዚሁ ያለበት ቀስቱ ላይ እንግዲህ ተመልከቱኝ። ኢዲት የምትለዋን በግራ ታች በኩል እነካታለሁ። እንዲህ ካደረገልን በኋላ ስፕሊት የምትለዋን ቀጣይ ስነካት ያው ይቆርጥልናል። ከዚህ ጀምሬ እስከዚህ ድረስ ልቁረጠው ብል አሁንም ስፕሊትን ደግሜ እነካታለሁ። አሁን መሀል ላይ ያደርገዋለሁ። ከቆረጥኩትና ከቆረጥኩት መካከል አደርገውና በቀኝ በታች በኩል ዲሌት የምትለዋን ስጫናት ዩቲ ሲጠፋ በምታዩት መልኩ ተወግዷል። አሁን ከመሀል ላይ ንግግራችን የተዛመደ ስልካችሁና በስልካችሁ ወደ ወሳኙ የቪዲዮ አካል እዩት ዘሎ ነው የሄደብን። ስለዚህ ይህን መመለስ ደግሞ ብንፈልግ እዚች ጋር ከላይ ዲሌት አንዱ ምትላለች። እሷን ስንጫናት እዩት አንዱ ዲሌት ትለናለች። ወደ ነበረበት መለሰልን ማለት ነው። ወደ ቪዲዮ እንሰራለን። ስልካችሁና በስልካችሁ ብቻ የምትጠቀሙበት ቀላል ቱል ነው ይዘንላችሁ ይመጣል። ወደ ወሳኙ የቪዲዮ አካል አልፈናል። እስከ መጨረሻ እዩት። በምታዩት መልኩ ሂደናል። አሁን ምንድነው የሚቀረን? መቁረጥን በዚህ መልኩ ካያችሁ ቴክስት እንዴት እናስገባለን ወደሚለው ስንሄድ እዚህ ጋር ላይክ ኤንድ ሳብስክራይብ የሚሉ በተኖቹ እናስገባለን። ስለዚህ ከታች የምታዩዋቸው ቱሎችን ኤዲት፣ አውዲዮ፣ ቴክስት፣ አፌክት፣ ኦቨርላይ እያለ ይሄድልናል። ቴክስት የምትለዋን አንዴ እንጫናታለን። አድ ቴክስት ድጋሜ እንጫነዋለን። ከዛ በምታዩት መልኩ ይመጣልናል። ላይክ የሚለውን በጽሁፍ ማስገባት ብፈልግ እዚህ ጋር እጽፋለሁ ማለት ነው። እንደዚህ ከጻፍኩ በኋላ እንዲታያችሁ በደንብ የጽሁፉን እንትን ጎላ ባደርገው ይታያል። እዩት። እንደገና አሁን አፌክት ላድርግላችሁ እንዲታያችሁ እዩት። በምታዩት መልኩ ገብቷል። ይኸው ከታች አፌክት ጋር በቢጫ ከለር አድርጎልኛል ላይክ የሚለውን። አሁን ምንድነው የሚቀረኝ? ስታይሉንም መቀየር እችላለሁ። ስታይል የሚለው ለምሳሌ በስሪዲ የተጻፉ ጽሁፎች አሉ። ከነዚህ መሃል መምረጥ ነው። እንደዚህ ባደርገው እንደዚህ ይሆንልኛል። እዩት። በምታዩት መልኩ እንዲህ ሲሆንም እንደዚሁ መቀያየር እንችላለን። በምንፈልገው አይነት ማድረግ እንችላለን። ፎንት ማስተካከል ከፈለግንም እዚችው ጋር በመጫን ፎንቷን ማስተካከል እንችላለን። ጽሁፉ በምን አይነት ሳይዝ ይሁንልኝ የሚለውን ማለት ነው። ፎንት ብዙ አይነት ፎንቶች አሉ። ከታች እንደምታዩዋቸው ለምሳሌ እዚህ ጋር እንደዚህ ባደርገው በዚህ መልኩ ይመጣል። እንደዚህ ባደርገውም በተመሳሳይ። ስለዚህ አሁን ይሄ ይሁንልኝና ትንሽ ሳይዙን እንስ ላድርገው። አሁን እንደዚህ ካደረኩ በኋላ ወደ ታች አደርጋታለሁ። አሁን እንድንደርገው ይህንን ፎንት ካስተካከሉ በኋላ ወደ አኒሜሽን ነው የምገባው። አኒሜሽኗን ቀጥታችን የቪዲዮ ቀማታለሁ። አፌክት ጋር ደግሞ በቅድሙ ባልኋችሁ መሰረት እንደዚህ አደርገዋለሁ። ካደረኩ በኋላ እንዲህ አድርጌ እወጣለሁ ማለት ነው። አሁን ወሳኝ የቪዲዮ አካል አልፈናል። በምታዩት መልኩ እንትን ብሎልኛል። ከዚህ በኋላ ይህንን አላስፈላጊ ወደፊት ያለውን ቆርጠዋለሁ። ወሳኝ ቪዲዮአችን ላይ ብዙ ጊዜ እንዲቆይና እንዲያጥር ነው። ይሄን ማሳጠር ስለፈለኩ ነው የቆረጠው። ወሳኝ የቪዲዮ አካል አልፈናል። ያችሁት አሁን ላይክ አድርጌያለሁ። ቀጣይ ደግሞ ሌላ ማስገባት እንዲሁ ብፈልግ አሁንም አድ ቴክስት የምትለዋ ከታች ነካትና በዚህ መልኩ አሁንም ይገባልኛል። ደግሜ ሳብስክራይብ ሚል በተን አስገባለሁ። ለምሳሌ አሁን ሳልጽፍ ደግሞ ከላይ ላስገባ ብል በቀኝ በላይ በኩል ከቪዲዮአችን ዝቅ ብሎ ሰረዝ 3 ነጠብጣብና አንድ ሰረዝ አለች። እሷን አንዴ ነካታለሁ። ከነካዋት በኋላ እዚሁ ላይ የተዘጋጁልኝ የላይክ፣ የሳብስክራይብ፣ የሼር በተኖች አሉ። እነዚህን በተኖች ነው ማስገባቸው። ለምሳሌ ይህን ማስገባት ብፈልግ በምታዩት መልኩ ትንሽ ሰርች እስከሚያደርግ ድረስ ጊዜ ይፈጃል። ቢሆን እንዲሁ ሳይዙን መጠን አደርገዋለሁ።
አያችሁት? ካደረኩት በኋላ ወደ አሁን አጫውተን ወደ ኋላ አድርገን እንየው። ወደ ወሳኙ የቪዲዮ አካል አልፈናል። በምታዩት መልኩ ላይክ እና ሳብስክራይብ በተኑ መጥቶልናል። አሁን መጨረሻው ወደ ሆነው ፊውቸር አልፈናል። ካፕከት የምትለዋ መጨረሻ የቪዲዮአችን ጋር እንዳትወጣ ከፈለግን እንዲያርገን እንደለታታለን። ከላይ የካፕከት ወሳኝ የምንላቸው የቪዲዮ ኳሊቲ የሚጨምሩ የምናስተካክላቸው ሳይዞች አሉ። ለምሳሌ 720 ሚል አለ፣ 1080 ሚል አለ። ከታች ደግሞ ፍሬም ሬት አለ። 2K እስከ 4K ድረስ አለው። በጣም ቆንጆ ነው። ይህን አጀስት ካደረግን በኋላ ኤክስፖርት ነው የምናደርገው። ከላይ ያለችዋን ኤክስፖርት ስጫናት በዚህ መልኩ ይሄድልናል። በዚህ በምታዩት መልኩ ከላይ ሴቭ ቱ ዲቫይስ የሚልና ከላይ ደን እንለዋለን ማለት ነው። የተከበራችሁና የተወደዳችሁ ተመልካቾቻችን ላይክ፣ ሳብስክራይብ እያደረጋችሁ ለሌሎች እንዲደርስም ሼር እያደረጋችሁ ሰላማችሁ ይብዛልኝ እላለሁ። ቻው።